እንደዚህ ከመታን በኋላ እያችሁ እንደዚህ ከመታን በኋላ ማለት ነው። እዛ ቅባት ያገኛችሁትን ቅባት ማድረግ ትችላላችሁ። ለምሳሌ ዘይት ሊሆን ይችላል፣ እናንተ የሚስማማችሁ። እኔ ግን ያለኝ ይሄን ነው። ይሄንን ነው የማደርገው ማለት ነው። እዚጋ አንድ ላይ ደግሞ ሚክስ እናደርጋለን ማለት ነው። በቂያችሁን ታደርጋላችሁ እንደዚህ። እኔ አሁን አንድ እጅ ስለሆነ አልተመቸኝም። እናንተ ማስቀመጫ ካላችሁ እንደ እንትን እንደሚመቻችሁ ታደርጋላችሁ። ያው እኔ ገና ዳዴ እያልኩ ነው፣ ዩቲዩበር አይደለሁም እና ከስልኩም ከዚህ በቃ ብዙ ጉድለት አለብኝ። ይቅርታ ስለምታበረታቱኝ በጣም ከልብ አመሰግናለሁ። እና አብረን እንደግ፣ አብረን እንተጋገዝ። እኛው ለኛ የማዳም ቅመሞች እላችኋለሁ። አሁን ይሄንን በደንብ አቀላቀልኩት። እዛ ቢያንስ ለ2 ሰዓት ራሳችን ላይ ሸፍን አድርገን ማቆየት አለብን ማለት ነው። እሺ ዛሬ የፀጉር ማስክ በቀሲል አዘጋጅተን እንቀባለን ማለት ነው። ነጭ ሽንኩርት እና ደግሞ ቅርንፉድ አለ። ይሄንን በአንድ ላይ አድርገን እናበስለዋለን። መጀመሪያ ይሄንን ይገባል እዚህ ማለት ነው። ውስጥ ጥቁር አዝሙድ ማለት ትንሽ ማለት ነው። እዛ ይሄንን እንከታትፎና ይኸው እንደዚህ ተከትፏል። እዛ እዚህ ላይ ያው እናስገባዋለን ማለት ነው። በአንድ እጅ ስለሆነ እንትን ያልኩት እዚህ ጋር ይሄንን ማለት ነው። ለቢያንስ 10 ደቂቃ መፍላት አለበት ወይም ተክተክ አለበት። ሽንኩርቱ ጥቁር አዝሙዱ የቅርንፉዱና የነጭ ሽንኩርቱ አንድ ላይ እንዲዋሃድ ማለት ነው። እዛ በዚህ እናቆየዋለን። ይኸው እንደዚህ ተከትፏል። እዛ እዚህ ላይ ያው እናስገባዋለን ማለት ነው። በአንድ እጅ ስለሆነ እንትን ያልኩት አሁን በስለዋል ማለት ነው። ከለሩን ቀይሮ አያችሁት፣ ይበቃዋል ማለት ነው። ይሄንን ፈጃል በጣም ታሪክ ቀደላችኋለሁ እና እንደው ጊዜ መጨረስ ነው በጣም በእውነት። እኔ ይሄ ፀጉር አሁን በቅርብ ጊዜ ነው የተቆረጥኩት፣ አላደግ ሲለኝ ከዛ ተስፋ ቆረጥኩና እንዳለ ግማሽ አደረኩት። አሁን ትንሽ እያደገ ነው፣ እግዚአብሔር ይመስገን። እንቀባለን ማለት ነው። መጀመሪያ ጓንት እናደርጋለን። ይህና በነገራችን ላይ በጣም አሪፍ ነው። ለውጥ አግኝቼበታለሁ ማለት ነው። ነጭ ሽንኩርት
ሽንኩርት ይኸውላችሁ ነው ይታያችሁ። ሄዶ እንትን አለብኝ አቦ ይሄ ጥቅሙ ማለት ነው ለቤቢ ሄር። እንደገና ደግሞ ትንንሽ ፀጉሮች እንትን ይላል ያሳድጋል። የተወሰነ ምርጥ ነው። ባለፈው እኔ የዛሬ ሳምንት ተቀብቼው ከዛ ለውጥ ሳገኝበት በቃ ስታጠብ ለምን አላረግም ብዬ ወሰንኩኝ። ምርጥ ነው። ያው አቀባቡ ግን ቀነስ እየተደረገ ነበር። እኔ በጣም ስለቸኮልኩ ነው። ታውቃላችሁ የኔን ስራ አፉን ሳይከፍትብኝ ልጅቷም ደግሞ ራት እየሰራች ልትሰራ ስለሆነ አስጠብቄ ነው ልጅቷም ማለት ነው። እና ቶሎ ብዬ ጊዜ የለኝም እና ባገኘሁት አጋጣሚ ልጠቀም ብዬ ነው ዛሬ። በጣም ሙቀቱ ራሱ ጨምሯል። በጣም ተቃጠልን። ልብሴ ላይ ወደቀ አቦ። ያው እኔ እንደኔ እንትን እንዳትሉ በስርዓት እናንተ ጊዜ ይኖራችኋል ብዬ አስባለሁ። በስርዓት ተቀቡ። ታውቃላችሁ እኔ የነ ቶሎ ቤት ግድግዳው ሰንበሌጥ የሚባል ነው። ያው እንደዚህ ማሳጅ እናደርጋለን ማለት ነው። እንዴ ይደረስና ሁሉም አንዴ ዝም ብዬ ነው ማሳጅ ማረከው። ቀንሶ ምናምን ነገር እኔ ጋር አይሰራም። እንትን ካለኝ በጣም ስለሚጮህ ልጁ በቃ ማረገው ሁላ ነው የሚያሳጣኝ። አሁን ደግሞ መክሰስ ራሱ አልሰጠሁትም። እዛ ከጮኸ አረ ሳይጮህ ቶሎ ተለበል ማለት ነው። ያንሰኝ ነው እንዴ ይቻላል። የቤቢ ሄሩ እዚህ ጋር አሁን አያችሁ ፊቴ ሁለት አይነት መልክ ሆኗል። እግዚአብሔር ይመስገን። በልጁ የተነሳ ማለት ነው እየተናደድኩ ለምን አንዴ ገብቼበታለሁ። ለምን እንደምናደድ ብቻ ግራ ገብቶኛል። የእውነት መከሩን እስኪ ኦቲዝም ያለው ልጅ የሚጠብቅ ካለ በእናታችሁ እስኪ እንወያይ አብረን። በእውነት እኔ ላብድ ነው። ይኸው ሁለት ፊት አርግ ሁለት መልክ አርጎኛል። የእውነት ነው የምላችሁ በጣም በቃ በትንሽ በትልቁ አውቀው ደግሞ እየሳቀ ይጮሃል። ከዛ የማረገው ነው በቃ የሚያሳጣኝ። ልጆቹ ደግሞ ምን ሆነ ምናምን ይላሉ፣ ጸባውን እያወቁት ማለት ነው ዝም ብለው። እና አብራችሁ ከኔ ጋራ ነው እንወያይ። ኦቲዝም የሚጠብቅ በዛ ላይ ደግሞ ጽዳትም የሚሰራ ካለን አሁን ጽዳት ጠዋት ተነስቼ ምንም ስራ ሳልሰራ ወደ ልጁ ጋር ሳልሄድ ጠዋት ተነስቼ ጽዳት አጸዳለሁ። ሁለት ክላስ ቢሆን አንድ ክላስ አንዳንዴም አንዳንድ ሽንት ቤት ብቻ ነው የማጸዳው። በሳምንት ምናምን አጽጅ ሲሉ ነው ሲታኮልኝ እንትን የምለው። መስት ግን አንድ ሽንት ቤት የልጆቹ መስት ነው በቃ በየቀኑ ማለት ነው። እናንተ ደግሞ ሽንት ቤት ሳጸዳ ለምን እንደሆነ አይዶን ነው በጣም ያቆየኛል። እንደገና ደግሞ ማለት ነው የሆነ ፀጉር እንኳን ካየች ይሄን አላጸዳሽውም ብላ ነው እንትን የምትለኝ። እኔም ለዛ ስም በጣም ተጨንቄ ነው እንትን የምለው እንዳትናገረኝ ስል ማለት ነው። እና እረፍት የለኝ በቃ ምሽት ስንት ሰዓት መሰላችሁ? 12 ሰዓት ነው። 12 ሰዓት 1 ሰዓት የሚገላግለኝ 2 ሰዓት በቃ እኔ ስተኛ ደግሞ ገብቼ ጸሎት ላደርግ እራቴን በልቼ ነው ብዬ 2 ሰዓት 2 ተኩል ይሆናል።
ከዛ ደግሞ ጠዋት ተነስቼ ቢያንስ ወይ አንዳንዴ ቶሎ ተነሳው ተተባለ 7 ሰዓት ያስነሱኛል፣ ልጁ ካልተኛ ማለት ነው። ይሄ ደግሞ ከተኛ በቃ ከ8 ሰዓት በኋላ ያለው እንቅልፍ አይደለም። ደረሰ አልደረሰ እያልኩ አንገቴን ብቅ እያልኩ ራሴን እንትን ስልኬን እያየሁ በቃ እንትን ማለት ነው መገላመጥ። ከዛ ተነስቼ ደግሞ እንደገና እቃ ነው ሁላ በቃ ቁጭ ስለምል ልጁ ካልጮኸ እንትን ያለ ከጮኸ ግን በጣም ከባድ ነው። ራስ ነው እንትን የሚለው የሚያስተው የሆነት እኔ 1 ዓመት ከምናምን ሆነኝ። እስቲ ወገኖቼ እስቲ አብረን እንወያይ። ምን ላድርግ ትሉኛላችሁ? የእውነት እኔ በንዴት 2 መልክ ሆኛለሁ። ምን እንደሚያናድደኝ ሄዱ ነው ብቻ። እንደዚህ በደንብ ሽት ፀጉሩ ራሱ ማለት ነው በቃ ውፍር ነው ያለልኝ እኔ ማለት ነው። በጣም ስስ ነው ግን ወፍሯል። ምርጥ ነው። ከፊት እዚህ ጋር አሁን የገባ ነው ፀጉር ማለት ነው። እና ደግሞ ማለት ነው ወገኖቼ እኔ ሰብስክራይብ እያነሳብኝ ነው። ምን ይሻላል ትላላችሁ? ሰብስክራይብ ያነሳብኛል። 200 ምናምን ገብቼ 100 ምናምን አስገባው። ከበፊትማ ገና 50 ሳልሞላማ በጣም ብዙ ጊዜ ነው እንትን ያለኝ። ግን አሁን ጎሽ እሰይ ብዬ ተስፋ አድርጌ እንትን ስል በቃ ዘተቻ ያው አድርገዋል። እስኪ መፍትሄ ስጡኝ። እስኪ ምን ላድርግ? በዛ ላይ በቃ ቪዲዮ ቶሎ ስለማልሰራበት ይሁን ደግሞ የሚያነሳው አይደለም ያነሳል ይላሉ። ግን እንደዚህ እናክል ምን አደረኩት? አማራጭ ሆኒ በቃ የሆነት ለዩቱብ አማራጭ አስታራቂ የለም ሀይ የሚል ሰው ገላገይም የማነው ስሙን ዘፋኝ ልጋብዛችሁ። ከዩቲዩብ ጋር ተጣልቻለሁ በእውነት በጣም እንትን እያለኝ ማለት ነው። ምን ላድርግ ትላላችሁ? ደግሞ አዲስ ሚስት መታለች ቤት ማለት ነው። እኛ ሚስት አልባ ነበር፣ እናት አልባ ነበረ። እናት በቤት ማዳም የለም ነበር፣ የልጆች ቤት ነበር። አሁን ሚስት አገባ ሰውዬው ማለት ነው። መቀመጫ ነው ያሳጣን ይሆናል። መቀመጫ እንግዲህ ደስ እንትን ከተባለ ቢያንስ እስከ 10 ሰዓት ድረስ ቆይቼ እንትን እለዋለሁ ማለት ነው። ዳሩ ደግሞ ይላችሁ በዚህ እፍን ማድረግ አለበት። ማለት ነው። خلاص ሶፍት ሰላም
ደግሞ በቃ ስለነበረን ቆይታ ውዶቼ አመሰግናለሁ ስለተከታተላችሁኝ። ቴንኪዩ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ወገኖቼ። ቤተሰብ የምወዳችሁ የሚያከብራችሁ የምታከብሩኝ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ስለነበረን ቆይታ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ባይ ባይ።